ሰላም ጤና ይስጥልኝ። ሉላ አብርሃም እባላለሁ። የሊሆን ሜንታል ሄልት ሴንተር ፋውንደር እና ሳይኮሎጂስት ነኝ፣ ባለሙያ ነኝ። ዛሬ እንግዲህ በኮፊ ሚታፕ ላይ የተገናኘ ነው በዋናነት የመረድን ህይወት ታሪክ ለመጋራትና እንዲሁም ደግሞ አዲሱ መጽሐፍን በተመለከተ የእሱን ኤክስፒሪየንስ ሼር ለማድረግ ለመመልከትና የተለያዩ ነገሮችን ከእሱ ለመማር ነበረ። ኮፊ ሚታፑ በጣም ጥሩ ነበረ። ኢንተርቪውም እጅግ አስደሳችና ብዙ ትምህርት የቀሰምንበት ነበረ። የእሱንም ፐርሰናል ጆርኒዎች ከትልቅ እስከ ትንሽ ድረስ የወሰድንባቸው ነበሩ። ኦቨርኦል በጣም አሪፍና ጥሩ ቆይታ ነበረ። እሱም ጥሩ ኤክስፔሪንሶችን አካፍሎናል። ሆፕፉሊ ደግሞ ኢን ዘ ፊውቸር ደግሞ እሱ ተስፋ የሚያደርጋቸውን ነገሮች አሳይቶናል ብዬ አስባለሁ። ደግሞ እንደ ዲስራፕተር ዴን ደግሞ ማንሳት እንፈልገው ነጥብ ምንድን ነው? ዲስራፕተር ዴንስ እስካሁን እንግዲህ ባሉት ወደ 97 ኮፊ ሚታፖችን ጨምሮ የተለያዩ አይነት ለኢንተርፕረነርስ የሚጠቅሙ ብዙ አይነት ሰርቪሶችን ፕሮቫይድ እያደረገ ይገኛል። እኔም ደግሞ ከነዛ ሰርቪሶች ውስጥ አንዱ ተጠቃሚ ነኝ። I'm grateful for that እና ብዙ ጊዜ ስታርታፖች የት ነው መጀመሪያ ላለብኝ ብለው ለሚያስቡበት ነጥብ አይ ቲንክ ይሄ መነሻ ነጥብ ይሆናል ብዬ አስባለሁ። ትክክለኛውን ቦታ ነው ብዬ አስባለሁ እና መታችሁ አይዲያችሁን ሼር አድርጉ፣ ታተርፉበታላችሁ፣ ትጠቀማላችሁም ብዬ አስባለሁ። በጣም በብዙ የሚጠቅም ነውና ብዙ ሀሳቦችን፣ ብዙ ሰዎችን፣ ብዙ ኮኔክሽኖችን የምታተርፉበት ነው ብዬ አስባለሁ። ቴንክ ዩ ስላዳመጣችሁ።